ለበይክ اللهم ለበይክ ለበይክ ላ ሸሪከ ለክ ይላል። የአላህን ጌትነት ብቸኝነት ሸሪካ የሌለው መሆኑን ማንም አጋር እንደሌለው ፍጹም አምላክ መሆኑን እሱ ይመሰክራል። ለበይክ ላ ሸሪከ ለክ ለበይክ ኢነል ሐምድ ምስጋና በሙሉ ደግሞ استغراق ነው። الحمد ማለት يستغرق كل انواع الحمد የምስጋና አይነት በሙሉ የተባለ ምስጋና የተባለ በሙሉ ላንተ ጸጋ በሙሉ ካንተ ለከ ወልሙልክ ንግስናውም ያንተ ነው። ማንም ተቀናቃኝ የለብህ። ከዚህ የበለጠ ነፃነት አለ እንዴ? አላህን ብቻ ንጉሱ አድርጎ ከያዘ ሰው የበለጠ ነፃ ሰው የለም። ላ ሸሪከ ለክ ማንንም ባንተ ንግስና ባንተ ጸጋ ባንተ ምስጋና ላይ ማንንም አላጋራም። ለከ ወልሙልክ ላ ሸሪከ ለክ ይህንን እየደጋገመ ይሄድና ሐጀር አልአስወድ ላይ እንደርሳለን። ኢሕራም አደረግን አይደለም? ያው ሁጃጆች ሲሄዱ ተመቱዕ ነው የሚነዩት። ምክንያቱም የተወሰኑ ቀናቶች ስለሚኖሩ ዑምራን አድርገው ከዛ ለሐጅ እንደገና ነው ኢሕራም የሚያደርጉት። ቂራን የሚባል አለ፣ አንድ ላይ የሚደረግ አለ። እሱ ስለሚከብድ መጀመሪያ ዑምራ ተደርጎ ከዛ በኋላ ነው እንደገና ለሐጅ የውም ተርዊያ ይደርስ ሲል ወደ ሚና ሲኬድ እንደገና ሐጅ ኢሕራም አዲስ ነይተው ማለት ነው። اللهم عمرة متمتعا الى الحج ብለው ይነይታሉ። እስከ ሐጅ ድረስ ልታቀም ማለት እስከ ሉጣ ከኢሕራም ልፈታ ማለት ነው። መጀመሪያ ግን ዑምራ አድርጌ ልቆይ ከዛ በኋላ ሐጅ ልነይት ተብሎ ይጀመራል ማለት ነው። ከዛ ጠዋፍ ይመጣል። ሰዓት ስለሌለ ዋናዎቹን ነው የምናየው፣ ቶሎ ነው የምናየው። ጠዋፍ ደረስ። ጠዋፍ የምንጀምረው ሐጀር አልአስወድ ላይ ነው። ሐጀር አልአስወድ በቅርበት ያገኘ ሰው ስሞ ይጀምራል። በቅርበት ያላገኘ ሰው በእጁ ሰላም ብሎ ይጀምራል። እዚህ ጋር ሐጀር አልአስወድን ለመሳም ሄዶ መታገል ራስንም ሌላውንም ሰው አዛ ማድረግ አያስፈልግም። ዲናችን በጣም ገር ነው። ከተመቻቸ ይፈጸማል ያ ነገር፣ ካልሆነ ግን ይሄው ራሱ በቂ የሚጎድል ነገር የለም። ምንም ይጎድል በመሳምና ባለመሳም ይጎድል ምንም ነገር የለም። ይጎድል ነገር የለም። እንደውም እኔ እፈራለሁ። ሕቁቃና አስከባድ ነው። የሰው ሐቅ ከባድ ነው። እዛ ጋር ታግለ ደካሞች አሉ። እሱ በጣም ጥንቃቄ ይፈልጋል። በእኔ እምነት ገርገሩ ነው ኸይሩ ይስር ነው። ዲናችን በጣም ገር ነው። በጣም ጭንቅ ነገር አላህ አላደረገም። ወማ ጀዐለ ዐለይኩም ሚነ ዲኒ ሚን ሐረጅ በዲናችሁ ላይ አስቸጋሪ ነገርን አላህ አላደረገም ብለዋል። እዛ ላይ እስቲላም እናደርጋለን። መሳምን እጃችንን ማንስተን